ሰበር ዜና የትግራይ ኃይሎች በአገዛዙ ጦር ላይ የድሮን ጥቃት ፈጸሙ ተባለ። በአገዛዙ ጦርና በትግራይ ኃይሎች መካከል በተፈጠረው ውጊያ የትግራይ ኃይሎች ለመጀመሪያ ጊዜ ድሮን መጠቀማቸው ነው የታወቀው። በአማራ ክልል ምዕራብ ጎንደር ዞን ዋና ከተማ በተከፈተው ውጊያ በርካቶች መገደላቸውን የመረጃ ምንጮች ተናገሩ። የተወደዳችሁና የተከበራችሁ የእኛ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ እያልን ወቅታዊና ትኩስ መረጃችንን ወደ እናንተ ለማድረስ ወደ እናንተ መጥተናል። ከመረጃዎቹ ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። የትግራይ ኃይሎች በአገዛዙ ጦር ላይ የድሮን ጥቃት ፈጸሙ መባሉ ተሰማ። በአገዛዙ ጦርና በትግራይ ኃይሎች መካከል በተፈጠረው ውጊያ የትግራይ ኃይሎች ለመጀመሪያ ጊዜ ድሮን መጠቀማቸው ነው የታወቀው። ውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰበት ነው ያሉት የመረጃ ምንጮች የጠቅላይ ሚኒስቴር አማካሪ ጌታቸው ረዳ ውጊያውን በመጀመር ህወሓትን ከሰዋል። ለትግራይ ወታደራዊ መሪዎች ደግሞ ጥሪ አቅርበዋል። በትናንትናው ዕለት በሱዳን አዋሳኝ ድንበር አዲስ ክስተትን ማስተናገዱን ተሰምቷል። በዚህ ውጊያ የአገዛዙ ጦር በታንክ በሮኬት እንዲሁም በድሮን የትግራይ ኃይሎች ለዓመታት የተቀመጡበትን ወታደራዊ ካምፕ ለረጅም ሰዓት ደብድበዋል ተብሏል። ከንጋት ጀምሮ እስከ 9 ሰዓት ድረስ ከባድ መሳሪያ ድብደባ ተካሂዷል ያሉት መረጃ ምንጮች አገዛዙ በድሮንም ካምፑን ጨምሮ አካባቢውን መደብደቡን ነው ነዋሪዎች ያናገሩት። ነገር ግን አዲሱ ክስተት የአገዛዙ ጦር በድሮን መመታቱ ነው ያሉት የመረጃ ምንጮች የትግራይ ኃይሎች በአገዛዙ ጦር ላይ ተደጋጋሚ የድሮን ጥቃት አድርሰዋል ብለዋል። የድሮን ጥቃቱ በአብዛኛው በአገዛዙ ጦር ከባድ መሳሪያዎችን ማለትም በታንክና በቢኤም ተኳሾች ላይ ተፈጽሟል ያሉት የመረጃ ምንጮች በሰራዊቱ ላይም ከፍተኛ ጉዳት መድረሱን አረጋግጠናል ሲሉ ተናግረዋል። የመረጃ ምንጮች ጉዳት የደረሰበት የአገዛዙ ጦር አባላትም በሁምራና ጎንደር ሆስፒታል ለሕክምና ገብተዋል ብለዋል። ከሆስፒታሉ የተገኙ የመረጃ ምንጮች እንደሚያመለክቱት ደግሞ በድሮን የተመቱ የአገዛዙ ጦር አባላት ከሁምራ ጎንደር ሆስፒታል በተጨማሪ ወደ ሌሎች ሆስፒታሎችም ገብተዋል። ሐኪሞቹ እንዳሉት ከሆነ የተመቱ በርካታ ወታደሮች የመጡ ሲሆን በአብዛኛው ግን በድሮን የተመቱ መኖራቸውን አረጋግጠናል ሲሉ ለእኛ መረጃ ገልጸዋል። የትግራይ ኃይሎች አጥፍቶ ጠፊ ድሮኖችን በስፋት መጠቀማቸውን የሚናገሩት የመረጃ ምንጮች በአጥፍቶ ጠፊ ድሮኖች በተጨማሪ ለጊዜው በሌሎች ያልታወቁ የድሮን አይነቶች በአገዛዙ ጦር ላይ ከ4 ጊዜ በላይ ጥቃት አድርሷል ብለዋል። የትግራይ ኃይሎች ባለፉት 8 ዓመታት ውስጥ በገቡበት ውጊያ ለመጀመሪያ ጊዜ የውጊያ ድሮኖች መጠቀማቸውን የተረጋገጠ ሲሆን በአገዛዙ ጦር ሆነ በትግራይ ኃይል በኩል ይህን አስመልክቶ እስካሁን የተባለ ነገር የለም። ሁለቱም ኃይሎች ግን አሸንፈናል ሲሉ የአገዛዙ ጦር የሸራሪ የተባለውን የትግራይ ኃይሎች ላለፉት ዓመታት የቆየበትን ቦታ ተቆጣጥረናል ማለታቸውን በማህበራዊ ሚዲያዎች በኩል በደጋፊዎቻቸውና በአክቲቪስቶች በኩል ሲያስነግሩ ይገኛሉ። የመረጃችን ኒውስ የጠየቃቸው የቲዲኤፍ የመረጃ ምንጮች ደግሞ የትግራይ ኃይሎች አስቀድሞ መረጃ ደርሷቸው አፈግፍገው ነበር። ካምፑም ድብደባ የተፈጸመበት ነገር ግን በአሁኑ ሰዓት ካምፑ በቁጥጥራችን ስር ይገኛል፣ ሰራዊታችንም አለ ሲሉ ተናግረዋል። የእኛ ኒውስ መረጃ ምንጮች እንዳሉት ትናንት 9 ሰዓት ላይ የቆመው ውጊያ ይህ ዜና እስከቀረበበት ሰዓት ድረስ አሁን ላይ በዝምታ ላይ ይገኛል ተብለዋል። በአማራ ክልል ምዕራብ ጎንደር ዞን ዋና ከተማ በተከፈተው ውጊያ በርካቶች መገደላቸውን የመረጃ ምንጮች ተናገሩ። በክልሉ ወሎ ቀጠና ወታደራዊ ውጥረት መጨመሩ የተሰማ ሲሆን በራያ ቆቦ ማሳሰቢያ ተሰጥቷል ሲሉ ነዋሪዎች ተናግረዋል። በሌላ በኩል በዛሬው ዕለት ከራያ አላማጣ ወደ ቆቦ መንገዶችን አሳፍሮ ጉዞ ላይ የነበሩ ተሽከርካሪዎች እንዲመለሱ መደረጋቸው ተሰምቷል። በአማራ ክልል ምዕራብ ጎንደር ዞን ዋና ከተማ በተከፈተው ውጊያ በርካታዎች መገደላቸውን የመረጃ ምንጮች የተናገሩ ሲሆን በሌላ በኩል በክልል ወሎ ቀጠና ወታደራዊ ውጥረት መጨመሩን ተሰምቷል። በራያ ቆቦ ማሳሰቢያ ተሰጥቶናል ያሉት ነዋሪዎች በዛሬው ዕለት ከራያ አላማጣ ወደ ቆቦ መንገዶችን አሳፍሮ ጉዞ ላይ የነበሩ ተሽከርካሪዎች እንዲመለሱ ተደርጓል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የፋኖ መረጃ ምንጮች ለኛ አቅርበዋል። በክልሉ ምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃ ፋኖ ኃይሎች በከፈቱት ውጊያ በርካቶች መገደላቸውን የመረጃ ምንጮች የተናገሩ ሲሆን ኃይሎቹ በምዕራብ ጎንደር ዞን ገንዳ ውሃ ከተማ በመግባት በከፍተኛ ውጊያ ገንዳ ውሃ ሁለተኛ ደረጃ ትምህርት ቤትን ለዘመቻ ዝግጅት የሚል ካምፕ ያደረጉት የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ ኃይሎች አስታውቀዋል። በጥቃቱ ከ25 በላይ የአገዛዙ ጦር
አባላት ተጎድተዋል ሲሉም ነው የፋኖ ኃይሎች ይፋ ያደረጉት።